ጥያቄያችን እንዲህ ይለናል። የሐዋርያት ሥራን ምዕራፍ 4 ከቁጥር 12 ላይ ያለውን ጠቅሶ መዳንም በሌላ በማንም የለም እንድንበት ዘንድ የሚገባን ለሰዎች የተሰጠ ስም ከሰማይ በታች ሌላ የለምና የሚል የሕይወት ቃል ተጽፏል። የሐዋርያት ሥራ ምዕራፍ 4 ከቁጥር 12 ላይ እናንተ ግን የኢየሱስን ስም ትታችሁ የጻድቃን የሰማዕታት ስም ትጠራላችሁ ወይም ታበዛላችሁ፣ እንደዚህ የምታደርጉት ለምንድነው ብሎ ጠየቀን። ጥያቄያችን ይሄ አላዋቂ ጥያቄ ነው። ይሄን ጠየቀን። በመሰረቱ መዳን በሌላ በማንም የለም እንድንበት ዘንድ የሚገባን ለሰዎች የተሰጠ ስም ከሰማይ በታች ሌላ የለምና የሚለው ኢየሱስ ክርስቶስ ብቸኛ ኃጢአትን የሚያስተሰርይ ስሙም ኢየሱስ የተባለ እኛ የምናመልከው የምንሰግድለት ከዚህ በኋላ ነው የቅዱሳንን ስም የምንጠራው። ከዚህ በኋላ ነው የጻድቃንን ስም የምንጠራው። ከዚህ በኋላ ነው የሰማዕታትን ስም የምንጠራው። የት ሰምቶን ነው? ከኢየሱስ ክርስቶስ ስም የበለጠ ሌላ ስም፣ የሚመለክ ስም፣ አምልኮ የሚቀርብለት ስም፣ የፈጣሪ ስም ቤተክርስቲያን ውስጥ የለም። ቤተክርስቲያናችን ውስጥ የቅዱሳን ስም አለ። ከክርስቶስ በኋላ የሚጠራ የአማላጆች ስም፣ የሚያስታርቁን ስም፣ የሚያማልዱን ስም አለ፣ የቅዱሳን ስም። የኢየሱስ ስም ግን የሚያድን ስም ነው። ሰዎች እኮ የሚጠሩት ኢየሱስ እያሉ ለምንልን እያሉት ነው። እኛ ግን ኢየሱስ ስንል የምንጠራው ስሙን ምን እያልን ነው? አድነን እያልን ነው። የማቴዎስ ወንጌል ምዕራፍ 1 ከቁጥር 21 ላይ ስሙን ኢየሱስ ትይዋለሽ የሚለው ትንቢት የተነገረበትን ሰው አይደለም የኢየሱስን ስም ያወጣው። በዕብራውያን ሕግ እኮ ሰዎች ቤተሰብ ሕፃን ሲወልድ እኮ ጉባኤ ተሰብስቦ በ8ኛው ቀን ስሙ ማን ይባል ተብሎ ቃለ ጉባኤ ተይዞ እናት አምናበት አባት አምኖበት ስሙ ገሌ ይባል ተብሎ ይጻፋል። የኢየሱስ ስም በቃለ ጉባኤ የጸደቀ አይደለም። በሰማይ መላእክት የሚያመልኩት ዓለምን በዘመነ ስጋዌ ያዳነ ስም ነው። ማን የሚለው ስም? ኢየሱስ የሚለው ስም። ከኛ በላይ ማን ነው የሚጠራው ኢየሱስን? ማንም። እኛ ግን ኢየሱስን ፍጡር ብለን አንጠራም። እኛ ግን ኢየሱስን ነቢይ ብለን አንጠራም። የመጥራታችን መንገድ ነው የሚለያየው። አዎ እኛ ኢየሱስን እንጠራለን ያድናል ብለን፣ ኃጢአትን የሚያስተሰርየው ብቸኛው እሱ ነው ብለን። ቅዱሳንን እንጠራለን ያማልዱናል። በዕለት ተዕለት ኑሯችን ብንወድቅ ብንነሳ፣ እንቅፋት ቢገጥመን በተሰጣቸው ቃል ኪዳን መሰረት ያድኑናል የምንለው ከምድራዊው ስርዓት ከምንወድቅበት ከኃጢአት መንገድ በአዳም በኩል የመጣውን ኃጢአትና እንደገና ደግሞ የነፍስና የሥጋን ኃጢአት ማስተስረይ የሚችል ማን ነው? ኢየሱስ ክርስቶስ ብቻ ነው። ቅዱሳን እኮ ኃጢአታችንን ኢየሱስ ክርስቶስ እንዲያስተሰርይልን የምንለምናቸው እንጂ ኃጢአትን ማስተስረይ የሚችል ኢየሱስ ክርስቶስ ብቻ ነው። የማቴዎስ ወንጌል ምዕራፍ 10 ከቁጥር 40 ላይ ነቢይን በነቢይ ስም የሚቀበል የነቢይን ዋጋ ይወስዳል። ጻድቅን በጻድቅ ስም የሚቀበል የጻድቅን ዋጋ ይወስዳል። ከናንተ ከታናናሾቹ ለአንዱ በደቀ መዝሙሬ ስም ትንሽ ውሃ የሰጠ ዋጋው አይጠፋበትም። ይሄ ለቅዱሳን የተሰጠ ቃል ኪዳን የሚያማልዱበት ስርዓት ነው። የኢየሱስ ስም የሚጠራው ግን በዚህ ልክ አይደለም፣ ከዚህ በላይ ነው። ኢየሱስ የሚለው ስም ያድናል። ኢየሱስ የሚለው ስም የሕይወት ምግብ ነው፣ የሕይወት መጠጥ ነው ብላ የምትሰብክ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። ስለዚህ ጥያቄያችን የኢየሱስን ስም ትታችሁ የጻድቃን የሰማዕታት የቅዱሳን መላእክትን ስም ታበዛላችሁ ያለው ጥያቄያችን ተሳስቷል ማለት ነው።